በብዙ ሰዎች ክብር እያጣህ ከሆነ ይህ ቪዲዮ ላንተ ነው። ያንተ ችግር ምን እንደሆነ ላስረዳህ። ከሰዎች ክብር የምትጠብቅ ከሆነ፣ ከሰዎች ጭብጨባ፣ ፍቅር፣ አድንቆት የምትጠብቅ ከሆነ ሁሌም ደካማ ወንድ ትሆናለህ። ችግሩ መጠበቁ ላይ ነው ያለው። ሰዎችን ስታወራ እንዲያከብሩክ፣ እንዲያንጨበጭቡልክ፣ እንዲያፈቅሩክ ብለህ ከሆነ ማለት ነው እነሱ እንደሚፈልጉህ ለመሆን ትሞክራለህ። ይህ ማለት ምንድን ነው? ራስህን ትጥላለህ ማለት ነው። ራስህን ትከዳለህ ሰዎችን ለማስደሰት። ኮንፊደንስ ማለት ደግሞ ይህ አይደለም። ይህ እፍረት ነው። ይህ ራስን መጥላት ነው። ይህ የዝቅተኝነት ስሜት ነው። ለዛም ነው ሰዎች እንዲቀበሉክ መፈለግ ማቆም አለብክ። ሰዎችን ስታወራ ጎሮሮክ እንደዚህ የሚተሳሰር ከሆነ እንዲቀበሉክ በጣም ስለምትፈልግ ነው። ቃላቶችክ ለመለያየት እየሞከርክ ነው። መርጠክ ለመናገር እየሞከርክ ነው፣ እነሱን ለማስደሰት፣ ላለማስቀየም። እነሱን ይታወቃቸዋል ደግሞ እነሱ ሰዎች። ገባህ አይደለም? ስለዚህ ሰዎችን ስታወራ ማለት ነው ገደል ይግቡ። ይቀበሉክ አይቀበሉክ ያንተ ጉዳይ አይደለም። ፍቅር ስጣቸው፣ አክብራቸው። ካላከበሩ፣ ፍቅር ካልሰጡክ ብሎክ ወደዛ ታስወጣቸዋለህ። ገባህ? ለራስህ ያለ ክብር ከሰዎች እንዳይመጣ ከራስህ መምጣት አለበት። አሁን በቂ ነህ፣ መናገር ትችላለህ። ሰዎችን ስታወራ ሰላም፣ እንዴት ናችሁ? አዶና ይባላለሁ። እንደዚህ ቦታ ደርሻለሁ። እንደዚህ ያለኝ ኦፖርቹኒቲ ያለኝ የቢዝነስ አይዲያ ያለኝ ተናገር። ለፍልፍ ሜቢ ሊስቁብክ ይችላሉ። ሁናውስ ግን ከሳቁብክ ማለት ነው እነዚህ ሰዎች ያንተ አልነበሩም። ያንተ ክብርም መለካት አይችሉም። ክብርክ የምትለካው አንተ ራስክ ነህ። ወዳለው እኔ በግል እንዳግዝክ የምትፈልግ ከሆነ ወደ ኮሚኒቲ ጆይን አድርግ። ሊንክ ባዮ ላይ ያለልክ። ሰው ምን ይለኛል የሚለው ፍርሃትክ በጥሰ ሰብረህ ማለት ነው ኮንፊደንት እንድትሆን በ90 ቀናት አግዛሃለሁ ያለምን መጨናነቅ ማለት ነው። በርታልኝ።